ያን ያክል ብር 35,000 ሪያል ያስወጣኛልን ብዬ አላሰብኩትም። አላቅም ነበር እንደዛ የሚያስከፍል። በጣም የተጨነቅኩበት ጊዜ ከባድ ጊዜ ቢኖር እኔ እቺ 3 ወር ነበረች። በእውነት ለሰው እኔ ከሳውዲ ነው የመጣሁት፣ ብር አለ ምናምን ሰርቲፊኬቴን ያዝኩ፣ እግዚአብሔር ይመስገን። ስመጣ ዌልካም ሚስ ሃይሚ። እስኪ ሃይሚ ማናት? ልጅነቷ ምን ይመስላል? የት ነው የተወለደችው የሚለውን እስኪ ንገሪ። ሃይማኖት ነው ሙሉ ስሜ እና የገጠር ልጅ ነኝ። ገጠር አካባቢ ነው የተወለድኩት። ብዙም የልጅነት ትዝታ የለኝም። የሰው ልጅ ይማራል ምናምን ይጫወታል ሰፈር፣ እኔ ግን ዱር ነበር የምሄደው እና ትንሽ እሱ ነገር ይደብረኝ ነበር እውነት ለመናገር። እና ብዙ ከሰፈር ልጆች ራሱ ጣላ ነበር፣ ተደዋዳቢ ነበርኩኝ። ቡሊ ስለሚያደርጉኝ ያው እሷ እረኛ ናት ምናምን ስለሚባል በጣም የትምህርት ፍላጎት ደግሞ ነበረኝ። ግን ያው ቤተሰብ ማገዝ ስለነበረብኝ መማር አልቻልኩም እስከ 5ኛ ድረስ ነው። ከዛ አቋረጥኩኝ። በልጅነት ጫና ስላደረብኝ እኔ እንደ ልጅ ሆኜ ያደግኩበትን የኖርኩበትን ዘመን አላውቀውም። ሁሌ የሆነ እንደ ትልቅ ሰው ሳስብ ነው ራሴን የማውቀው፣ የሆነ ስራ ስሰራ ምናምን ገባሻ። እሺ እንዴት ወደ ሳውዲ መጣሽ? ለምን መጣሽ? በስንት አመትሽ መጣሽ? ለምን ስደት ሄድሽ? በስንት አመትሽ? አማራጭ አልነበረኝም። ከዛ እረኝነት ለመዳን ያው ስደት መምጣት ነበረብኝ። እኔ በዚህ ስደት ጸሎቴ ነው፣ እግዚአብሔርን በስርዓት ጠይቄው ነው እዚህ የመጣሁትና እዛ ያለው ነገር ለኔ ብዙ ምቾት ስላልነበረው በቃ ከዛ ነገር ለመዳን ምናምን ከዱሩም ከምኑም ለመዳን ስደት ነው የተሻለ አማራጭ ብዬ ያሰብኩት። እግዚአብሔር ይመስገን መጣው። በባህር ነበር የመጣሁት። በ14 አመቴ ነው የመጣሁት። በጣም ልጅ ነበርኩ። ከዛ ሰርቶ ክፍያ ነው የመጣሁት እና 15,000 ሪያል በሳውዲ ከፍያለሁ። እስከ ቤት ኪራይ ምንም ሲልም 1 አመት ፈጅቶብኛል። 15,000 ሪያል በሳውዲ ለመስራት 1 አመት ፈጅቶብኛል። እና የሚገርምሽ እንደ ዛሬ እንኳን ይሄ ስልክ አልነበረም፣ ከሻፍ ስልክ ነበር። እሷን ስልክ ለአመት ይዣታለሁ። በጣም ነበር ቤተሰብ የሚናፍቀኝ። በጣም ቋንቋቸው አዲስ ነው። በጣም ከባድ ነበር። በቃ የሰው ቤት መሸማቀቅ አይተሽ አታውቂ። ከእናትና አባት ተለይቼ አላውቅም። ገና በጣም ልጅ ነኝ ምናምን። መንገዱን ታዩ፣ መንገዱን ያው እስኪፕ ስላደረኩት ነው። መንገዱ ከባድ ነውና እንደዛ ነበር። ከዛ ለ6 አመት ምናምን ቆየሁ እዚህ። በጣም ከባድ አመታት ነበሩ። እንዳሰብሽው ገንዘባችም እዛ ሆነሽ በቃ ህይወትሽ የሚቀየር ነው የሚመስልሽ፣ ግን እንዳሰብኩት አላስኩም። ገንዘብ ብዙ ስራ ማጣት አለ ምናምን። ከዛ የሰራሽውን ታጠፊዋለሽ ቤት ስትሆኝ ምናምን። እንደዛ አለፉ 6 አመታቶች። ሌላው ሃይሚ ተመልሰሽ በባህር ገብተሻል ከ6 አመት ቆይታሽ በኋላ እና ኢቃማ ወጥተሽ መጥተሻል። ብዙ ሰውም እንዳትሄዱ ስትይ ነበርና እስኪ ስለዛም በደንብ አስረጅን። ለምን አወጣሽ? ከዛ ለምን ሰው ከለከልሽ? እኔም አልገባኝም። ስቲል እስካሁን የሚጸጽተኝ ነገር ቢኖር ኢቃማ ማውጣቴ ነውና መጀመሪያ እኔ ያሰብኩት ያው ቤተሰብ ለማየት፣ ቤተሰብ ናፍቀውኝ ስለነበረ ቤተሰብ ለማየት፣ ከዛም የተሻለ ስራ ከሰው ቤት ወጣለሁ ብዬ ነው ያሰብኩት። እኔ በጭራሽ ኢቃማ ካወጣው በኋላ ሰው ቤት እገባለሁ የሚል ፕላን የለኝም ነበረ። ለዛ ነበር ያወጣሁት። ከዛ ግን ነገሮች እንዳሰብኳቸው አልሆኑም። እኔ ስሄድ ሲጀመር አረብ አነጋግሬ ስለሄድኩኝ ያን ያክል ብር 35,000 ሪያል ያስወጣኛልን ብዬ አላሰብኩትም። አላቅም ነበር እንደዛ እንደሚያስከፍል። እኔ ከፊል ሆንሻለሁ ስላለኝ አረቤ በቃ እሱን ተማምኜ ነው የገባሁት። የተወሰነ የባህር ብር ብቻ ማወጣ ነው መሰለኝ። ከዛ ያው እዛ ከሄድኩ በኋላ ሰውዬ ከድቶኝ እንደገና ብር ተበድሬ ነው ያወጣሁት ኢቃማውን። በነገራችን ላይ በጣም ከባድ ነበረ። ከዛ በቃ ከመጣው በኋላ እንዳሰብኩት ስራ የለም። አሁን ብዙ የሚሸወደው ኢቃማው ሲኖረው በቃ የተሻለ ነገር የሚኖር ይመስለዋል። በጭራሽ እንደውም መዳ ነው። አሁን በአመት ለከፊል 4,000 ሪያል ከፍላለሁ። ማሳደሻው አለ። ሰው ቤት ነው አሁን የምሰራው፣ በለዛውም በአነስተኛ ደሞዝ እና ለዛ ነው ሰዎች እንዳያወጡ የምቃወመው። ምንም የተሻለ ነገር አላመጣንበትም። ስለዚህ ለምን እኛ ተጎድተን እነሱም ይጎዳሉ? በጣም ኪሳራ ነው ባይዘው። በጣም ይሄን የ35,000 ሪያል ለሌላ ነገር አውጥቸው ቢሆን ጥሩ ነበር፣ ለመኖሪያ ፍቃድ ከማወጣው ይልቅ። በጣም ነው የሚጸጽተኝ በእውነት።
አያስፈልግም ለሴት ልጅ። ምክንያቱም ሳኡዲ ላይ እንደምታስበው ነፃነት የለምና አያስፈልግም። ያው ይገርማል በጣም። ድጋሚ ኢትዮጵያ ገብተሽ የጸጉርና ሜካፕ ሙያ ተማርኩ እያልሽ ቪዲዮ ሰርተሽ ነበርና እስኪ ስለዛም አዲስ አበባ ቆይታሽ ምን ይመስል ነበር? አዎ ኢትዮጵያ ገብቼ ነበረ ሙያ ለመማር ሜካፕ እና ጸጉር ጥፍር ተምሬ መጥቻለሁ። አሁን ሰርተፊኬቱ አለኝ። ኢትዮጵያ በጣም ደስ ይላል ላይፉ። ብር ላለው ሰው ምንም አይልም፣ ምቹ ነው። እኔ ኢትዮጵያ ስገባ በነገርሽ ላይ ለእኔ በጣም ከባድ የሚባለው ጊዜ ኢትዮጵያ የገባሁበት ጊዜ ነበር። በተለይ ሙያ ለመማር የገባሁበት ጊዜ ብር አልነበረኝም ታውቂያለሽ። ተበድሬ ጋር ማውጥቼ ሌላ ስራ ማገኝ መስሎኝ ነበረ። ስመጣ ሌላ ስራ የለም። እዛ በ5 ሰው ቤት ገባሁ። በቃ የዛን ጊዜ ላብድ ደረስኩ። ማለት የተሻለ ነገር ፈለግኩ፣ የተሻለ ሙያ፣ የተሻለ ስራ መስራት። ከዛ ደግሞ ሙያ የለኝም። ከዛ የአሚሮ ላይ የመጣልኝ ሙያ ሜካፕና ጸጉር ነውና እሱን ለመማር ስገባ በጣም የተጨነቅኩበት ጊዜ ከባድ ጊዜ ቢኖር እኔ እቺ 3 ወር ነበረች። በእውነት ለሰው እኔ ከሳኡዲ ነው የመጣሁት ብር አለኝ ምናምን ገባሻ። እኔ ግን አልነበረኝም። ምንድነው የዛን ጊዜ ተስፋ የሚሰጠኝ በቃ አሁን 3 ወር እንደምንም ልጎዳና ልክ ሲሄድ በጸጉሩ ስራ አገኛለሁ እክሰዋለሁ የሚል ነው። መልሰዋለሁ፣ ዳያን መከፍላለሁ። ያው ከእህቴ ስለነበር የተበደርኩት በቃ ከፍላታለሁ ጊዜ ትሰጠኛለች ብዬ ነው ያሰብኩት። ያ በጣም ከባድ ጊዜ ነበረ። ያ 3 ወር ጊዜ አለፈ። ተምሬ መጣው፣ ሰርቲፊኬቴን ያዝኩ፣ እግዚአብሔር ይመስገን። ስመጣ ምንም ስራ የለም፣ በጸጉሩ ስራ የለም። ልምድ ይጠይቃሉ ታውቂያለሽ። ሰርቲፊኬት አለኝ ብታያቸውም ግን ልምድ ከሌለሽ ስራሽን ካላክሽላቸው አይቀጥሩም። እና ኦልሞስት እኔ ድብርት ውስጥ የገባሁበት ጊዜ ቢኖር ይሄ ኢትዮጵያ ሄጄ ከመጣሁ ወዲህ ሙያ ተምሬ ከመጣሁ ወዲህ ተመልሼ የሰው ቤት አሁንም በዝቅተኛ ደሞዝ ገባሁና በስላሴ ስም በቃ ለእኔ በጣም ከባድ ወራቶች ነበሩ። በተለይ ያለፉት ወራቶች ራሴን አጣሁት ማለት ትችያለሽ። ድብርት ውስጥ ገባሁ። በቃ በጣም ማማረር ጀመርኩ። እቺ ማቃት ሞቲቬትድ ያላት ሀይሚ ጠፋች። ምንም ኮንተንት የመቅረጽ ራሱ ፍላጎት አልነበረኝም። ኢነርጂ አጣሁ ለሁሉ ነገር። በጣም ከባድ ጊዜ ነበረ። ያው በእግዚአብሔር ይመስገን በጸሎት ተመለስኩ። አሁን ላይ ሰላም ነኝ። አሁን ላይ ደህና ነኝ። ሌላው ዩቲዩበር ነሽ፣ ፌስቡክም ላይ ትለቂያለሽ። እንደውም 17000 ፎሎ ገብተሻል። ኮንግራ። ለምንድን ነው ኮንተንት ክሬት የምታደርጊው? ለምንድን ነው ዩቲዩበር የሆንሽው? እስኪ እሱንም በደንብ ንገሪኝ። ለምን ዩቲዩበር ሆንሽ? ደስ የሚል ጥያቄ። እኔ ሶሻል ሚዲያ በጣም እወዳለሁ። ለዛ ነው የመጀመሪያው ምክንያት። በጣም ደስ ይለኛል እና ከዛ ደግሞ እኔ ከጓደኞቼ ጋር የሚሆን ሳወራ በቃ የሆነ ሀሳቤን እኔ የማምንባቸውን ነገሮች መናገር እወዳለሁ። አስተያየቶችን መናገር እወዳለሁ ምናምን። ከዛ እንዴ ለምን ዩቲዩብ ላይ እኔ የማምንባቸውን ነገሮች ለእኔ የጠቀሙኝን ነገሮች ባካፍል እኮ ሌሎች ሰዎች ሊጠቀሙ ይችላለሁ ከሚል የመጣ ነው። ምክንያቱም እኔ ከዩቲዩብ ብዙ ተምሬያለሁ። በጣም ብዙ ፖድካስት መስማት በጣም እወዳለሁ እና እንደዚህ አስተማሪ ነገር ቁም ነገር የሚወድ ሰው ልክ እንደኔ ይጠቅመዋል ብዬ ስለማስብ እዛ ነው ያለፍኩበትን ነገር ሼር ማደርገው ስቲል አሁንም ራሱ። በነገራችን ላይ የሰው ቤት ሰራተኛ ሆነሽ እዚህ በተለይ ሳኡዲ ሆነሽ መዳም ቤት ዩቲዩብ መስራት በጣም ከባድ ነው። ዩቲዩብ አንድ ስራ ነው። በነገራችን ላይ ኮንተንት ክሬት ማድረግ አንድ ስራ ነው፣ ትኩረት ይፈልጋልና በስራ ደክሞኝ መጥቼ ከዛ በቃ የሆነ ካሜራ ደቅና ደግሞ መቅረጽ ፈልጋለሁ። የራሱ የሆነ ኢነርጂ ያባክናልና ግን በቃ ደስ ይለኛል፣ አልሰለችም። ለዛ ነው ዩቲዩብ የምሰራው። የሆነ ሀሳቤ የሆነን ሰው የሚያግዝ ይመስለኛል፣ ደግሞ ያግዛል። በጣም ይገርማል። እስኪ ሀይሚ ወደፊት ምንድነው ማድረግ የምትፈልገው? ህልሟ ምንድነው? ልክ እንዳንቺ ሰው ቤት ለሚሰሩ ልጆች ምን ታያቸዋለሽ? ሀይሚ ህልሟ ምንድነው? በጣም ብዙ ህልም አላት ሀይሚ። በራሷ መቆም የምትወድ በጣም ጠንካራ ልጅ ናት። በጣም ነው የምተማመንባት፣ ደግሞ ታሳካዋለች። ያው ወደፊት የውበት ሳሎን ይኖረኛል ኦብቪስሊ እና ዩቲዩብን ደግሞ በደንብ ዩቲዩብ ላይ መስራት ፈልጋለሁ። ፌስቡክ ላይ፣ ዩቲዩብ ላይ በደንብ እና ሰብስክራይብ ያደረጋችሁ በደንብ መስራት ፈልጋለሁ። ያው ብዙ ህልም አለኝ፣ ግን ይህን ካልኩ ይበቃል።
ሰው ቤት ለሚሰሩ እህቶች የምላቸው በርቱልኝ። ዛሬ ያለንበት ነጋችንን አይወስነውም። ጠንክሩ፣ ተስፋ አትቁረጡ። የተሻለ ገቢ የምታገኙበትን መንገድ ምረጡ። እሺ፣ የሰው ቤት ብቻ ሰርተን አንለወጥም። ሶሻል ሚዲያ ላይ ስሩ፣ ኮንቴንት ክሬት አድርጉ። በነገራችን ላይ እኔ ፌስቡክ እየከፈለኝ ነው፣ ክፍያ ጀምሯል እና በጣም ነው ደስ ያለኝ። ፌስቡክም ዩቲዩብም ይከፍላል። ዩቲዩብ የኔ ሞኔታይዝ አልሆነም፣ ፌስቡክ ግን ሆኗል እና ስሩ። ሰው ቤት ላሉ ልጆች ሪኮመንድ የማደርገው እንድሰሩ። ሶሻል ሚዲያ ይከፍላል፣ የብዙ ሰው ህይወት ሲቀይር አይታችኋል። ከሰው ቤት ወጥተን የራሳችን የሆነ ነገር እንዲኖረን እመኛለሁ። በርቱልኝ፣ እወዳችኋለሁ። እሺ ሚስ ሀይሚ አክብረሽን ስለመጣሽ እናመሰግናለን። እስኪ ለመጨረሻ የምትይው ነገር ካለ ሰዎች ስላንቺ እንዲያውቁልሽ የምትፈልጊው አንድ ነገር በይን። ሰዎች ስለ ሚስ ሀይሚ ማወቅ ያለባቸው ነገር እንጃ፣ እናንተ ጠይቁኝ። ምንድነው ስለኔ ማወቅ የምትፈልጉት? በጣም ተስፋ ያላትና መስራት የምትፈልግ መለወጥ የምትፈልግ ልጅ ናት። ራሷ ላይ መስራት የምትወድ ትልቅ ደረጃ መድረስ የምትፈልግ ህልመኛ ልጅ ናት። አበረታቷት። ሰብስክራይብ እያደረጋችሁ ቻናሏን አሳድጉላት። ኦኬ፣ አመሰግናለሁ። ዋው ሀይሚ በጣም ጎበዝ ልጅ ነሽ። በርቺ። ቀጣይ ላይ ደግሞ ያቀርሻቸውን ህልሞች አሳክተሽ እንገናኛለን ብዬ ተስፋ አደርጋለሁ። ቴንክ ዩ ውድ ቤተሰቦቼ። እንግዲህ የዛሬዋ እንግዳ ሚስ ሀይሚ ነበረች። እንደወደዳችኋት ተስፋ አደርጋለሁ። እስኪ ከተመቻችሁ ኮሜንት ላይ ጻፉልኝ። ሌላ እንድጠይቃት የምትፈልጉት ጥያቄ ካለ ሚስ ሀይሚን ጠይቃታለሁ። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። ባይ